አእምሮአችን ልክ እንደ ኃይለኛ ኮምፒውተር ነው። ለራሳችን የምንነግረው ነገር ደግሞ ያ ኮምፒውተሩ የተሰራበት ፕሮግራም ነው። ጂም ኪዊክ ሰላም። ይህንን እጅግ ጥልቅ አስተማሪና አነቃቂ የሆነ የላችሁ መጥቻለሁ። የጂም ኪዊክ የህይወት ጉዞ ከከባድ የልጅነት አደጋ ተነስቶ የዓለማችን ታላቅ የአእምሮ አሰልጣኝ እስከመሆን የደረሰበት አስገራሚ ታሪክ ነው። ልጅነት አደጋውና የትምህርት ቤት ፈተናዎችን ተቋቁሞ ያለፈና ለዓለማችን የተረፈ እጅግ በጣም ዝነኛ ሰው ነው። ጂም ኪዊክ የልጅነት ጊዜው እጅግ ፈታኝ ነበር። በ5 ዓመቱ በመዋለ ህፃናት ውስጥ እያለ ወንበር ላይ ቆሞ ወደ መስኮት ሲመለከት ወድቆ ጭንቅላቱን ክፉኛ ተመታ። አደጋ ከባድ የአእምሮ ጉዳት ትራውማቲክ ብሬን ኢንጁሪስ አስከተለበት። ከዚህ አደጋ በኋላ የጂም ህይወት ሙሉ በሙሉ ተቀየረ። ትኩረት ማድረግ፣ አዳዲስ ነገሮችን መረዳትና ማንበብ እጅግ በጣም ከባድ ነበር። በአንድ ወቅት አስተማሪው በሌሎች ተማሪዎች ጓደኞቹ ፊት የተሰበረ አእምሮ ያለው ልጅ በማለት ጠራቸው። ዘ ቦይ ዊዝ ዘ ብሮክን ብሬን በማለት። ይህች አንዲት አረፍተ ነገር በጂም አእምሮ ውስጥ እንደ ትልቅ ጠባሳ፣ ትራውማና ገዳቢ እምነት ሆኖ ለረጅም ዓመታት ተቀመጠ። ትምህርት ቤት ለሱ የፍርሃት የውርደትና የጭንቀት ቦታ ሆነ። ላለመጠየቅ ሲል ከክፍል ጀርባ ይደበቅ ነበር። ጂም በብዙ ስቃይና ትግል ኮሌጅ ገባ። ነገር ግን በኮሌጅም ትምህርት ስለከበደው ትምህርቱን ለማቋረጥ ወሰነ። በዚህ የውሳኔ ወቅት ላይ ያለ የአንድ ጓደኛው አባት ወደ ቤታቸው ጋበዙት። ሰውየውም ጂም ለምን ትማራለህ? ህልምህ ምንድን ነው? ብለው ጠየቁት። ጂምም ቤተሰቦቹን መርዳት እንደሚፈልግና የውስጡን ህልሞች ነገራቸው። ሰውየውም አንድ ማስታወሻ ደብተር ሰጡትና ህልሞቹን እንዲጽፍ አደረጉ። በመቀጠልም ጂም እነዚህ ህልሞቹን ማሳካት አልችልም፣ ምክንያቱም እኔ የተሰበረ አእምሮ ያለኝ ሰው ነኝ ሲለው ሰውየው አንድ ትልቅ እውነት ነገረው። እንዴት መማር እንዳለብህ መማር ይኖርብሃል አሉት። ጂም ይህንን ምክር በመቀበል ትምህርቱን አቋርጦ ስለ አእምሮ አሰራር፣ ኒውሮሳይንስ እና ስለ ማስታወስ ችሎታ የሚያጠኑ መጽሐፍቶችን ማንበብ ጀመረ። መጀመሪያ ላይ ከባድ ቢሆንም ቀስ በቀስ አእምሮውን ማሰልጠን ቻለ። የራሱን አእምሮ ከፈወሰ በኋላ የማስታወስ ችሎታውና የመማር አቅሙ አስገራሚ በሆነ ፍጥነት ጨመረ። ዛሬ ጂም ኪዊክ የዓለማችን ታዋቂ ለሆኑ የሆሊውድ ተዋንያን፣ ለታላላቅ የቴክኖሎጂ ኩባንያዎች እንደ ጉግል፣ እንደ ስፔስ ኤክስ፣ እንደ ናይክ ዋና ስራ አስፈጻሚዎች የአእምሮና የማስታወስ አሰልጣኝ ሆኖ ይገኛል። ሌላኛው ደግሞ ሊሚትለስ ወሰን የለሽ የተሰኘውን መጽሐፍ በመጻፍ በዓለም አቀፍ ደረጃ ከፍተኛ ሽያጭ ያስመዘገበ ሲሆን በሚሊዮን የሚቆጠሩ ሰዎች የራሳቸውን አእምሮና አቅም እንዲያወጡ በእጅጉ ረድቷቸዋል። መጥፎ ትራውማ ላደገ ሰው ህይወቱን እንዲቀይር የሚያስችሉ መርሆችን መኖራቸውንም በእጅጉ ይናገራል። ትራውማ ማለት ምን እንደሆነም በግልጽ ያብራራል። ትራውማ ማለት በአንድ ወቅት የደረሰብን ክፉ ነገር ብቻ ሳይሆን ያ ክፉ ነገር በውስጣችን ጥሎት ያለፈው ጠባሳ፣ ፍርሃትና እምነት ነው ይለናል። ጂም ኪዊክ የራሱን ታሪክ እንደቀየረ ሁሉ ማንም ሰው እነዚህን 10 መርሆችን በመጠቀም የህይወት ታሪኩን እንደገና መጻፍ ይችላል። ከነኚህ መርሆች መካከል አንደኛው ኒውሮፕላስቲሲቲ ነው። አእምሮን እንደገና መቅረጽ መቻል ማለት ነው። አእምሮአችን እንደ ፕላስቲክ የመለጠጥና የመቀየር ባህሪ አለው። በልጅነት የደረሰ ከባድ ትራውማ አእምሮን አሉታዊ በሆነ መንገድ በፍርሃትና በጭንቀት ሊቀርጽ ይችላል። ነገር ግን ሳይንስ እንደሚያረጋግጠው አእምሮ በየትኛውም የእድሜ ክልል ውስጥ አዳዲስ የነርቭ መስመሮችን ኒውራል ፓዝዌይስ መፍጠር ይችላል ብለው አረጋግጠውታል። ስለዚህም አእምሮ የተበላሸ ነው ከሚል እምነት በመውጣት አዳዲስና አዎንታዊ ልማዶችን በማዘውተር አእምሮአችን ራሱን በራሱ የመጠገን አቅም እንዲኖረው ማድረግ ይኖርብናል። ሁለተኛው ደግሞ ትርክት መቀየር፣ ሪፍሬሚንግ ዘ ናሬቲቭ። ትራውማ እኔ ዋጋ የለኝም፣ እኔ ሁሌም ተጠቂ ነኝ ወይም ማንም አይወደኝም የሚል የውሸት ታሪክ በውስጣችን ይጽፍብናል። ጂም ኪዊክ የተሰበረ አእምሮ የሚለውን ስያሜ ወደ ወሰን የለሽ አእምሮ እኛም የራሳችንን ታሪክ በአዲስ መጻፍ ይኖርብናል። ስለ ራሳችን የምንናገረው ታሪክ ማስተዋልና የትራውማ ሰለባ ነኝ ከማለት ይልቅ እኔ ፈተናን አልፌ የተረፍኩ ጀግና ሰው ነኝ በሚል የህይወት ታሪካችንን በአዲስ መልኩ ለመቀየር መወሰን ይኖርብናል። ሶስተኛው ገዳቢ እምነቶችን መስበር ነው። ብሬኪንግ ሊሚቲንግ ቤሊፍስ። ጂም ኪዊክ ገዳቢ
እምነቶችን ወይም የተቀበልናቸው የውሸት ሀሳቦች ይላቸዋል። በመጥፎ ሁኔታ ውስጥ ያደገ ሰው ብዙ ገዳቢ እምነቶች አሉት። እኔ ለስኬት አልታደልኩም የሚለው አንደኛው ነው። አንድ ነገር አልችልም ሲልህ ወዲያው ራስህን ጠይቅ፣ ይህ እውነት ነው ወይስ ትራውማ የነገረኝ ውሸት ነው? አልችልም የሚለውን ቃል እንዴት ማድረግ እችላለሁ ወደሚል ጥያቄ በመቀየር አእምሮህን ማሰልጠን ይኖርብሃል። አራተኛው ዘ ፓወር ኦፍ ፐርፐዝ ወይም ዘ ፓወር ኦፍ ዋይ የሚለውን ጥያቄ መመለስ። ለምን ኃይልን ማግኘት። ያለፈውን አስከፊ ታሪክ ሰብሮ ለመውጣት ጠንካራ ሞተር ያስፈልጋል። ጂም ክዊክ ኮሌጅ ውስጥ እያለ ተስፋ ያልቆረጠው ቤተሰቦቹን የመርዳት ጠንካራ ለምን የሚለውን ጥያቄውን ስለመለሰ ነበረ። ለምን መለወጥ ፈለግ? ራስህን ነፃ ለማውጣት፣ ለልጆችህ የተሻለ አባት ወይም እናት ለመሆን፣ ወይስ የተሰጠህን የህይወት አቅም ሙሉ በሙሉ ለመጠቀም? ምክንያትህን ከውስጣዊ ህመም ስለሚበልጥ ማንኛውም መሰናክል መዝለል ትችላለህ። ስለዚህ እነኚህ ጥያቄዎችን በአግባቡ ምላሽ መስጠት ይኖርብሃል። አምስተኛው ራሳችንን ይቅር ማለት ነው። ሰልፍ ኮምፓሽን። በመጥፎ ትራውማ ያደገ ሰው ብዙ ጊዜ ለራሱ እጅግ ጨካኝ ይሆናል። በደረሰበት ነገር ራሱን ይወቅሳል። ነገር ግን በልጅነት ወይም ባለፈ ህይወት ለደረሰብህ መጥፎ ነገር አንተ ጥፋተኛ አይደለህም። ለራስህ ልክ ለምትወደው የቅርብ ጓደኛ እንደምታዝን ማዘን ይኖርብሃል። ስትሳሳትም ራስህን ከመቅጣት ይልቅ እየተማርኩ ነው እናም ጊዜ ያስፈልገኛል በማለት ራስህን ማቀፍ ይኖርብሃል። ስድስተኛው አውቶማቲክ አሉታዊ አስተሳሰቦችን መግደል ነው። ኪሊንግ አንትስ። አውቶማቲክ ኔጋቲቭ ቶትስ ማለት በራሳቸው ጊዜ ወደ አእምሮአችን የሚመጡ መጥፎ አስተሳሰቦች ናቸው። ትራውማ ያለበት አእምሮ ሁሌም አደጋን ስለሚጠብቅ እነዚህ አሉታዊ ሀሳቦች በብዛት ያመነጫል። እናም ሀሳባችን ተቆጣጥረን አንድ መጥፎ ሀሳብ ሲመጣ ይህ ነገር ይበላሻል የሚል አይነት ሀሳብ በሚመጣ ሰዓት ወዲያውኑ ማቆምና ይህ ባይበላሽስ ቢሳካስ በሚል አዎንታዊ ሀሳቦችን መተካት መለማመድ ወሳኝ ነው። ሰባተኛው ለሰውነት ጤና ቅድሚያ መስጠት ነው። ብሬን ኤንድ ቦዲ ሄልዝ። ትራውማ በአእምሮ ውስጥ ብቻ ሳይሆን በሰውነት የነርቭ ስርዓት ውስጥ የሚከማቻል። ጂም ክዊክ ጤናማ አእምሮ እንዲኖረን የሰውነት ጤና ወሳኝ መሆኑን አጥብቆ ይመክራል። በመጀመሪያ ደረጃ በቂ እንቅልፍ አእምሮን ራሱን የሚያድስበት ጊዜ በመሆኑ በቂ እንቅልፍ ማግኘት ወሳኝ ነው ይለናል። ሁለተኛው ደግሞ ብሬን ፉድ ይላቸዋል። አእምሯችን እንዲዳብር የሚያደርጉ አመጋገቦችን መጠቀም። ሶስተኛው ደግሞ የአካል ብቃት እንቅስቃሴ ማድረግ ነው ይላል። በሰውነት ውስጥ የተከማቸውን የጭንቀት ሆርሞን ኮርቲሶል ስለሚያስወግድ የአካል ብቃት እንቅስቃሴ ማድረግ ወሳኝ ነው ይላል። ስምንተኛው ትክክለኛ አካባቢና ማህበረሰብን መፍጠር ነው። ፖዚቲቭ ኢንቫይሮንመንት። ታቸው የምታሳልፋቸው 5 ሰዎች አማካይ ውጤት ነህ ይባላል። በትራውማ ላደገ ሰው አካባቢው የድሮ ቁስሉን የሚያነሳበት ሊሆን ይችላል። ስለዚህ ህልምህን ከሚያንቋሽሹ፣ ሁሌም ከሚያማርሩና ትራውማህን ከሚያስታውሱ ሰዎች መራቅ ወሳኝ ነው። በምትኩ ከሚያነቃቁና አዎንታዊ ጉልበት ካላቸውና ወጥ ከሚገፉ ሰዎች ጋር ጊዜህን ማሳለፍ በእጅጉ ይጠቅማል። አዳዲስ ጓደኞችን መፍጠርም ፈውስ ነው። ዘጠነኛው ትናንሽና ተከታታይ እርምጃዎችን መውሰድ ነው። ስሞል ኮንሲስተንት ስቴፕስ። ህይወት በአንድ ጊዜ ሙሉ በሙሉ ለመቀየር መሞከር ከባድ ጭንቀት ይፈጥራል። ስለዚህም የትራውማ ፈውስ የእድሜ ልክ ጉዞ እንጂ የ100 ሜትር ሩጫ እንዳልሆነ መረዳት ወሳኝ ነው። በየቀኑ ትናንሽ ድሎችን ማይክሮ ዊንስን ማስመዝገብ፣ ጠዋት አልጋችን በማስተካከል ለ10 ደቂቃ ማሰላሰልና ወይም 5 ገጽ መጽሐፍ ማንበብ ትልቅ ለውጥ እንደሚያመጣ መረዳትና መተግበር ወሳኝ ነው። በትንሹ በ1% ብቻ መሻሻልን ዓላማ በማድረግ ወደፊት መጓዝ ወሳኝ ነው። 10ኛው ቀጣይነት ያለው ትምህርትና እድገት ነው። ኮንቲኒየስ ለርኒንግ። ጂም ክዊክ መማር የሰው ልጅ ከፍተኛ ኃይል ነው ይላል። በመጥፎ ሁኔታ ውስጥ ያደገ ሰው ያንን ሁኔታ ለማሸነፍ አዳዲስ ክህሎቶችን መታጠቅ ይኖርበታል። ትምህርት የነጻነት ቁልፍ ነው። ጭራሽ መማርህን አታቋርጥ። ስለ ልቦና አንብብ። አዳዲስ ቋንቋዎችን ሞክር። የህይወት ክህሎቶችን ሶፍት ስኪል አዳብር። አእምሮ አዳዲስ ነገሮችን ሲማር የድሮ የትራውማ ትዝታ ቦታ እያጣና እየደበዘዘ እንዲሄድ ያደርጋል ማለት ነው። በመጨረሻም የጂም ክዊክ ታሪክ የሚያስተምረን ትልቁ እውነት ይህ ነው። እኛ የሁኔታዎች ውጤት እንዳልሆንን፣ እኛ ማለት የውሳኔዎቻችን ውጤት ነን ይላል። በመጥፎ ትራውማ ማደግ እጅግ ፈታኝና አድካሚ እንደሆነ እሙን ነው። ህመሙም እውነተኛ ነው። ነገር ግን ያ ህመም የኛ የወደፊት ማንነት የመወሰን መብት የለውም። አእምሮአችን በመመገብ አስተሳሰባችን በመቀየርና በየቀኑ ትናንሽ
ትንንሽ አዎንታዊ እርምጃዎችን በመውሰድ የህይወት ታሪካችንን እንደገና በአዲስ መጻፍ እንችላለን። ወሰን የለሽ መሆን እንችላለን። እዚህም ዛሬውኑ ወሰን የለሽ ሊሚትለስ ለመሆን በመወሰን እንቅስቃሴዎችን፣ ተግባራቶችን መጀመር አስፈላጊነት እንዳለው ይነግረናል። እኛም ይህንን እርምጃ በመውሰድ ወደፊት በመጓዝ አዲስ የህይወት ታሪክ መጻፍ ያስፈልገናል። ስለዚህም የትኛውን ተግባር በመጀመሪያ በመጀመር ህይወትህን ወደፊት ለመምራትና አዲስ የህይወት ታሪክ ለመጻፍ እንደወሰን ኮሜንት ላይ አሳውቀኝ። ይህን ቪዲዮ ጠቃሚ ሆኖ ካገኘኸው ደግሞ ሰብስክራይብ፣ ላይክ፣ ኮሜንትና ሼር በማድረግ ለወዳጅ ዘመዶች እንዲዳረስ አድርግ። አንተም ቤተሰቡን እወድሃለሁ።